እናትሽ ትግራይ እመብራት ይው ልንገራችሁ ይው ባሁኑ ሰዓት ደርግን የተቀላቀልክ ሚሊኒክን የተቀላቀልክ የቀይ ሽብርን ስርዓት የተቀላቀልክ የሚሊኒክን ስርዓት የተቀላቀልክ የአብይ የነፍጠኛ የአብይ ተንኮልን ስርዓት የተቀላቀለ ትግራይን ለመግደል የሄድክ በምድርም አይደለም በሰማይም ትቃጠላለህ በምድር ብቻ ሳይሆን በሰማይም ትቃጠላለህ በሰማይ ትነዳለህ በምድር አይደለም ኃጢያቱ በሰማይ በምድር ነው የሚያቃጥልክ ትላንትና አዳሜ ጡት ሲቆረጥ እጅ ሲታረድ ጥቁር ባሪያ ደቡብ ጠቆር ያልክ ባሪያ ጥቁር ባሪያ ተብለ ስትሸጥ ትላንትና የሚሊኒክ አተላ ኩሎ ብሎ ፋንዲያ ሲልክ ስትሸታላችሁ ሲል ቆጮ ትላለ ሲል የሚበላውን ቆጮ አንተ ሰርተ ለፍተ ያመጣውን ቆጮ ትላለ ሲልክ ማሃይም ሲልክ ሲሰድብክ ሲያንቋሽሽ የነበረውን ሲያንቋሽሽ የነበር እድሜ ለኦሮሞ ቄሮ እድሜ ለተጋዳላይ እድሜ ለተጋዳ ሀገሩን የሚወድ ለሀገሩ የሚሞት እዛች ምድር ላይ ሁለት ጀግና አለ እናቴ ትሙትን TDF እና የኦሮሞ ልጅ I swear to God there is nobody ሌላው አለቅላቂ ናቸው በተመቻችሁ ነው የምትገቡት ጥልቅ በሞቀበት ቤት መጥለቅ ትወዳላችሁ በሞቀበት ቤት መግባት ትፈልጋላችሁ አሁን ደግሞ ማለት ነው ትላንትናም የኦሮሞ ልጅ ሲሞትልህ ነበረ ለብሔር ብሔረሰብ የትግራይ ልጅ ትላንትና ቀይ ሽብር ነጭ ሽብር ተብለ ስትገዛ ሙቶ እረፍት ሰጥቷል አንወሻሽ የፈለገ ነገር ቢሆን እረፍት ሰጥቷል ዛሬ ገብተ ራሱ ወልቃይትና ጸገሬ ብለ ለምትታገለው እረፍት ሰጥቶህ ነበር ላንተ ራሱ ማለት ነው ላንተ የኢትዮጵያ ብሔር ብሔረሰብ ከባሪያነት የወጣኸው ከባሪያነት እድሜ ለቄሮ እድሜ ለትግራይ ታጋዮች I swear to God at least ለፖለቲካ እንኳን በቋንቋ ትምህርት እንዲሰጥ በቋንቋ ትምህርት እንድትማር የተደረገው ወያኔ ሲገባ ነው በቋንቋ እንድትማር የተፈቀደልህ ወያኔ ሲገባ ነው በቋንቋክ በሃይማኖትክ ሙስሊም ክርስቲያን ጴንጤ ተባብለክ እንድትኖር የተፈቀደልህ የዛኔ በወያኔ ጊዜ ነው እንጂ ክርስቲያን ካልሆንክ ሙስሊም እየታረድክ ግማሽ ምናም እየተባልክ ስትከፋፈል በጎሳ መሬት ተቀምጦ ለሌላ ሰው ሲሸጥ ዛሬ መሬቴ ብለ ምንቃጠልበት ምናብድበት መሬታችን የኬሌ መሬት ለኬሌ ሲሰጥ ያለ ፍቃድ የኬሌ መንከድ የገር ሲሰጥ ሀገር ስትሸጥ ስትቆራረጥ ስትርታረድ ጥቁር ባሪያ ነጭ ባሪያ ስትባል ሀገር ውስጥ 77 ገብቶ በድርቅ አንተ የሞት ሜርሴዲስ ሚሊኒክ ሜርሴዲስ ሲነዳ ነበረ እንስሳት ሲቀልም ነበረ እንስሳ ሲቀልም ነበረ ሚሊኒክ እንስሳ ሲቀልም ነበረ 27 ዓመት ሙሉ ድርቅ አላየንም በወያኔ ጊዜ ድርቅ አላየንም ተመልሶ ደርግ መጥቶ እንደገና ድርቅ አየን ተመልሰን እንደገና ድርቅ ገባ ኢትዮጵያ ውስጥ እንደገና ከሃዲዎች የበላችሁት ማታመሰግኑ ከሃዲ ናችሁ ይሄንን አምባገነን ስርዓት for long time ስትታገል ስትሞትለት የነበረውን ዛሬ ገብተ ከሱ ጋር ቂጥ አለቅላቂ የሆንክ አንተ አረመኔ ቡዳ ህዝብ እናቴ ትሙትን በሰማይ አልኳችሁ በሰማይ በምድር አታርፉም በሰማይ በምድር በሰማይ እግዚአብሔር ያቃጥላል በምድርም አትታርፉም አበደን እግዚአብሔር ምስክሬን ትግራይን ይጄ መታለው ያልክ አንድ የብሔር ብሔረሰብ ልጅ አትታርፍም ከእግዚአብሔር ማጥያቱ ከምድርም አትታርፍም የትግራይ ህዝብ ደግሞ ነግራቸዋለሁ ዛሬም ጀግና ነው ነገም ጀግና ነው
ድልን ያስመሰከረ ነው ድል በድል አስመስክሮ በጣጥሶ መሬቱን ተቆጣጥሮ የሚያደርገውን ያደርጋል አይቱ ነግራለሁ ደግሜ ዛሬ ነግራችኋለሁ ግን ትላንት ሲቆርጥ ቂጥን ገልቦ ሲገርፍ የነበረ ባሪያ ብሎ ግር ሲያስም የነበረ ትምህርት ቤቶች እኮ በአብዛኛው የተስፋፉት እኮ በወያኔ ጊዜ ነው ትምህርት ቤቶች መንገድ በአብዛኛው የተዘራ በወያኔ ጊዜ ነው ፎቆች ያየነው በወያኔ ጊዜ እኮ ነው ፎቅ የታባታ ቃለ ፎቅ ያየነው እኮ በወያኔ ጊዜ ነው ፎቅ ያየነው እናውራ ከተባባልን ማለት ነው እንኳ ወደኋላ ከሄድን ማለት ነው ነገሮችን እናንሳ ከተባባልን እንደዚህ በቃ የሆነ አለ አይደለ ከተባለማ ብዙም ይወራል በወያኔ ጊዜ ግፍ አልተደረገም አይደለም እንክት ተደርጎ ግፍ ተደርጓል በወያኔ ጊዜ እንክት ተደርጎ ግፍ ተደርጓል ነገር ግን አባቶቻችሁ ያደረጉትን ያህል እንደገና ተመልሳችሁ መጣችሁ አሁን ደግሞ ያባታችሁ ልጅ ያደረገንን ያህል ግፍ አልተደረገም በወያኔ ጊዜ አልተደረገም አለቅላቂ እንደናንተ አለቅላቂ አለ እንዴ አንዳንዱ አለቅላቂ ናችሁ እኮ አለቅላቂ በስመ አብ ወመንፈስ ቅዱስ ጭራሽ እንደዛ የሆናችሁ ስትታገሉ ስትሞቱለትን የነበረው ነገር ረስታችሁ ቁጭ ትላላችሁ ጠላት ለመርዳት ጠላት ለማገዝ ምን አይነት አለቅላቂ ህዝብ ነው በእናታችሁ ምንድን ነው የሚገለባበጠው ህዝቡ በእግዚአብሔር ምን አይነት እንደዚህ እንዳን ባካ እንዳደለ እንደሚሰራው ህዝቡ እናንተ ጉድ እኮ ነው ያያያሉት እኔ እኮ ጉድ እኮ ነው ማየው እኮ እኔ እንዴ አይደለ እንዴ የሚሽከረከረው አባቴ ባውኑ ሰዓት የኦሮሞ ልጅ ሆኖ እኔ ኢትዮጵያ ነኝ የሚል ማለት ነው ባንዳ ፕሮፐር ባንዳ ነክ ባንዳ ነክ ሌባ አጭበርባሪ አንተ ራስ ብትሞት ይሻላል ድብን እድሜ ልካችንን የኦሮሞ ልጅ እኮ እድሜ ልኩን ልጁን እኮ ሲገብር ነበር እኮ ለነጻነቱ እናንተ ይሄንን ስርዓት እንዳይደገም ይሄ ስርዓት እንዳይመጣ እኮ ነው የኦሮሞ ልጁን ሲገብርና ሲያልቅ የነበረው እናንተ ጉድ እኮ ነው መሰማው እኮ ጉድ እኮ ነው እግዚአብሔር እኔ አይስዌር እኮ በጣም ቢገረማለሁ እኮ ደነግጣለሁ እኔ አደነግጡም እንዴ ደነግጣለሁ አባታችን አያቶቻችን ይሄ የባንዳ ስርዓት የድሮስ የሚኒሊክ የኃይለ ሥላሴ የደርግን ስርዓት ሲታገል ሲገደል ሲሞት ሲረሽን ሲገረፍ ሲንቁላሸፍ ያለ ልጅ ያለ አባት ልጅ ሳይወድ ምን ሳይል እየመጣ እዚያ ደረሳትን ሀገር ያ ስርዓት ተመልሶ ሲመጣ ሰው ይቃወማል ይዋጋል እንጂ ከዛ ስርዓት ጎን ሆኖ ያጨበጭባል ወይ ያልፋል ግን አረ ወይኔ እንዴት እንደሚያናድድ ግን በስመ አብ ውርደት እኮ ነው እናንተ አረ በስመ አብ እኔ ልጅ አታይሜንን ውርደት እግዚአብሔር ይመስገን እድሜ ለወቦ እድሜ ለቲዲኤፍ ይሄንን ስርዓት የሚመጣው ጀግና ልጄም ሆነ የምትመጣው ጀግና ልጄ ለወደፊቱ አታየውም እግዚአብሔር ስሙ ይባረክ ቢኮዝ እኛ መስዋዕት ሆነን እንጨርሰዋለን ስራውን በስመ አብ ወልድ መንፈስ ቅዱስ እናንተ የባንዳ ማዕት ባንዳ እንዴ ሰው እንዴት ነው የሚተረት እንደዚህ ሰው እናንተ እንደዚህ ነው የሚገለበጠው በመዳነ እንደዚህ እንዴ እኔ እኮ ለምንድን ነው ሀገር ወዳጅ መሆን የከበዳችሁ ሀገር መውደድን ለምንድን ነው የከበዳችሁ ሌላው እኮ ሀገሩን ወዶ እኮ ነው እንኮ ሙትልኝ እኮ ብሎ የሚጠራክ እኮ እንዴ አማራ እኮ ሀገሩን ስለወደደ እኮ ነው ናና ሙትልኝ ብሎ እኮ የሚጠራክ እኮ ምን አይነት ሞኝነት ነው ግን ሰው እንደዚህ ሞኝ ይሆናል ትግራይ
አልቻለችም በ18 ሀገር በአየር በፕሌን በታንክ በትሬተር በጅኒ በመናምን በደብተራ በጠንቆላ ስትደበደብ ምንም አልቀረላትም እንዴ ለትግራይ ያልተደረገ ያልተከደበት ጠንቋይ ቤት አለ እንዴ መተታምዝ ያልሄዱበት ጠንቋይ ቤት አለ እንዴ ለትግራይ እግዚአብሔር ሰው ስለሆኑ ነው እንጂ ማርያምን ታሪካዊ ቤተክርስቲያኖች ታሪካዊ ሙስሊም መስጊዶች ለዛ አይደለ እንዴ በእግዚአብሔር ስለሚያምኑ ታሪካዊ ነገሮችን እየሄዱ ሲያወድሙ የነበረው መጀመሪያ ምን የትግራይ ያልተደረገ የምታት አይነት አለ ያባቴ አልተቻለም እንጂ አባቴ አይ ከባድ ነው ትግራይ ለምን አልጠራችም እንደዛ ተቀጥቅጣ እንደዛ ባዶ ሁሉ ነገሯ እንደዚህ ወዳድማ እንደውም ትግራይ ናት የኢትዮጵያ ህዝብ መሬቱ የኔ ነው ይገባኛል ታቃለህ እንደውም የኢትዮጵያ ብሔረሰብ ድረስልኝ ብላ መጠየቅ የነበረባት እንደው እንደ ሀቁ ቆነ ትግራይ ነበረች ያለ ምክንያት ስትጨፈጨፍ የሌላ ሀገር ገብቶ ስትገደል ስትደፈር ልጆቿ ሲራቡ ህዝቦቿ ሲሰደዱ የነበረች ያለ ገና ያለም ፍርድ ቤት ተቀርቢያለሽ ገና አዳሜ ከትንሿ ነው ምን ጀምረው ትንሽ ራስ አክቲቪስቶች ራሳችሁ አፋችሁን የከፈታችሁ ከናንተ ነው ፍርድ ቤት ከናንተ ነው ዓለም ፍርድ ቤት የሚጀምር ከናንተ ጭምር ከስር ወደ ላይ ነው የምትሄጃት አትቀሪም እንዲህ ዝም ተቀላል ይመስላችኋል አይደለ አስቦ አሰላስሎ መስራትና አስቦ አሰላስሎ መናገር የተለያየ ነገር በጣም ይከብዳል ቀላል ነገር አይደለም የሰው ልጅ ህይወት ቀላል አይደለም የሰው ልጅ ሞት ቀላል የሰው ልጅ መሰደድ የሰው ልጅ መደፈር የሰው ልጅ ውጣ አንተ ከይሲ ደብተራ በሽተኛ ጠንቋይ ልጅ ውጣ ከዚህ ጠንቋይ እነዚህ ጠንቋዮችን አባርሩልኝ የሰው ልጅ ደም ቀላል አይደለም ማርያምን ትግራይ ነበረች መጠየቅ የነበረባት ትግራይ ነበረች መጠየቅ የነበረባት እንዴ 6 ሚሊዮን ያዘች ክልል በ300 በውጭ ኃይል በዱል በትራክ በማይታይ መሳሪያ በሚታይ መሳሪያ አለ በተባለ እንዴ ምንድነው ኤክስፒሪየንስ እንዴ ዱባይ ራሱ እኮ መሳሪያውን እኮ ልካ በእርካሽ ዋጋ ሽጣለት እኮ ለአብይ ልካ እኮ መለማመጃው እኮ የተደረገው እኮ ትግራይ ሀገር ላይ እኮ ነው ይሄንን ያህል እኮ ነው እንዴ መለማመጃው ራሱ እኮ ትግራይ ሀገር ላይ እኮ ነው እንዴ ምን መሳሪያ አይነት እኮ የተለመመደ ልምምድ የተደረገበት እኮ ትግራይ ሀገር እኮ ነው ዓለም ልምምድ ስፔሻሊ አረብ የላቀ ልምምድ እንዴ እድሜ ለአብይ ልምምድ ትግራይ ላይ እኮ ነው የተደረገው እኮ ልምምድ የመሳሪያ ልምምድ እንኳን ኢትዮጵያ አድርጋ ማታቆን የመሳሪያ ልምምድ ትግራይ ላይ እኮ ነው የተደረገው ይሄንን ያለው እነዚህ ነበሩ የኢትዮጵያን ብሔረሰብ እርዳታ መጠየቅ የሚገባቸው እንደ ኢትዮጵያ ካሰብን እንደ አንድነት ካሰብን እንደ ብሔረሰብ ካሰብን እንደ አብሮ መብላት መጠጣት ካሰብን እንደ ፍቅር ካሰብን እንደ ህብረት ካሰብን ባለጌዎች አረመኔ ኦሮሞ ስትሞት ኢትዮጵያ አስፈልግም ብሔረሰብ ምናም ኢትዮጵያ እንትባል ስም ምን ታደርጋለች ኢትዮጵያ አታስፈልግም ትግራይ ስትሞት ኢትዮጵያ አታስፈልግም የቤንሻንጉል ልጅ እኮ ከባህር ዛፍ ጋር እንደዚህ እኮ አስረው እኮ ክብሪት ጥሎበት ሲያቃጥሉ እንደዚህ ህፃናቶች እንደዚህ እንትን ላይ ተራራ ግንድ ላይ እንደዚህ ክብ አድርገው እንደዚህ በገመድ ዙሪያ አስረው ህፃናቶችን እኮ የቤንሻንጉል ህፃናቶችን እኮ ሲያቃጥሉ ኢትዮጵያ አልተባለም መተከለይ የኦሮሞ ልጆች መተከለይ የኦሮሞ ልጅ እኮ እንደ በመኪና ሙሉ ጉርጓድ ውስጥ እንደዚህ ተገሎ ተቀብሮ እኮ ኢትዮጵያ አልተባለም እንደ አማራ ልጅ ሞተ ነው የተባለው እኮ ሙድ በሬሳችን አባቴ ስንት ሬሳ ነው የተቀማነው ወንድሞቼ እህቶቼ ይሄን ሁሉ ማአት አሳልፈን እንዴት ከዚህ ስርዓት ጋር ቁመት ዋጋለ ወይኔ ወይ ረበስ ማአም ወደፈስ ቅዱስ
በስማም ትግራይን ጨፍጭፈን እንጨርስ እንጂ ሌላው ቅጠል ገብስ ነው ብሎ ከተነሳ የሚሊ ዲቃላ ጋራ ዛሬ ወልቃይት ባጫ ደበሌ የምትባ እኔ አንተን የሚያዳምጥ ብሎ የሚያዳምጥ ሲጀምር ማለት ነው እሱ ራሱ በሽተኛ ነው የአይምሮ በሽተኛ ነው because አንተ የአይምሮ በሽተኛ ነህ ምክንያቱም የተለያዩ የድራግ እጾችን ትወስዳለህ ይወስዳል እጾችን ይወስዳል ዛሬ እሱ ወልቃይት የአማራ ናት ነው አይደል ያለው ከነጎዲያ ደግሞ ፊንፊኔ የአማራ ናት ይላል ከዛን ወለጋ የአማራ ናት ይላል ከዛን ሸዋ የአማራ ናት ይላል እነሱ የፈለጉት ነገር ነው የሚደረገው ጎዛ ሀገር እና ካለበለዚያማ ኢትዮጵያ አይደላችሁም እኮ አማራ የሚፈልገው ነገር ካልተደረገ ኢትዮጵያ አይደለንም አማራ የሚፈልገው ነገር ካልተደረገለት ኢትዮጵያ አይደለም ትግራይን መጨፍጨፍ አለብህ ካላደረክ ኢትዮጵያ አይደለም ኦሮሞ መጨፍጨፍ አለብህ ካላደረክ ኢትዮጵያ አይደለም you know እንደዚህ አይነት ሚል አረመኔ ጋራ ተሰልፈ ቁመክ ትግራይን የምትወጋ እንደዛ ሲጨቆን እንደዛ አይነት ሰቀቀን እንደ ልብ የሚነካ እናት ወይኔ የምትልበት አባት ወይኔ የሚልበት ስርዓት በተደረገ በዛች ሀገር ላይ እነዚህ ጀግና ልጆች እንደምንም አፍር ከድሜ ይበልተው ራሳቸው ነፃ አውጥተው እንደገና ደግሞ የገዛ መሬታቸው በተቀምጦባቸው የገዛ መሬታቸውን ለማስመለስ ንብረታቸውን ለማስመለስ በሚያደርጉት ጥረት ላይ እንደገና ሌላ ጫና ሲደረግ ከዛ አረመኔ አንተ ትላንት ሲገልህ ከነበረ በአንተ ላይ ሲዝት የነበረ አንተን ለማጥፋት ዝግጁ ከሆነ አረመኔ ጋር አብረቁ መሄደ ተሰልፈ ትግራይን የምትመታ አንተ ሰው ነህ ወይ አውሬ ነህ እንጂ አንተ አውሬ ነህ ስለዚህ ትግራይ ናአታይ ትግራይ ማራይ በመዳንያለም አንድ ሰው እንዳታስመርኪልን እግዚአብሔር የምትፈሪ ከሆነ ትግራይ ልለምንሽ ዛሬ ትግራይ because ለኛም አይሆኑም እነዚህ ለማንንም አይሆኑም ባንዳ አረመኔ አውሬ ናቸው ሂድ ችግር የለውም አታርፍም ካሁኑ ያየን ነው ካሁኑ ድምጥ ማጥሽ እየጠፋ ነው ችግር የለውም ተቃወመዋለች እቺ ጀግና እቺ መታክ እንጨብጣታለን ያለችው ጨብጣሽ ታሳይሻለች አዳሜ ችግር የለውም ኦኬ ከዛም ባላ ምንድነው ያላችሁ ትግራይን ጨርሰን ሌላው ገብስ ነው ቅጠል ነው ያልከው አይደለ ኦሮሞ መቼም ኦሮሞን እኮ ነው ገብስና ቅጠል ነው ሌላው ያልከው በጣም ዝግጁ እኔ በህይወቴ ማለት ነው ወንድሜ ጃልመሮ እንደዚህ በህይወቱ እንደዚህ ተዘጋይቶ አቅም ሰው በቃኝ እኔ የሚታገልልኝ በቃኝ እስከሚል ድረስ በቃ አሁን the only thing የሚፈልገው ጃልመሮ ከኦሮሞ ልጅ ጃልመሮን ኑረቲ ዋን ከምበርባዱ ኦሮሞ ረቲ አካ ደንዴ ሰረቲ ዶላሪ ተቆሳተው ዶላሪ ለማ አካ ገርጋርቱ መሌ ዋኑን ደረቲ ኑን ሬዲዳ ቀብና በቃ ቀብሶ ከኛ ረቲ ጀቤሱፍ ዋን ተቆተቁ ቢቱፍ ከነረቲ መሌ ኑን እኛም ሬዲ ነን ከዛ ከተረፍሽ ነው ግን ማለት ነው ስለዚህ anyway ዋናው ነጥቤና ዋናው አላማዬ ከትግራይ ጀግንነት እንዳለ ሆኖ ነገር ግን ምታለቀልቁ ንፍጣሞች ንፍጥ ጭንቅላት የሞላባችሁ ንፍጣም ይሄ እኮ በንፍጥ ነው የተጨማለቁ ንፍጣም ናችሁ ንፍጥ ጭንቅላት ነው ያዛችሁት ይሄንን እዚህ አባገነን መንግስት እናትን አጣክ ስፔሻሊ የኦሮሞ ልጅ እያንዳንድ ቤት ውስጥ አባት ወይ እናት ወይ እህት ወይ ወንድም ወይ አያትህን አታሃል መንግስት ያቻ ሀገር ውስጥ መንግስት በተቀያየረ ቁጥር የኦሮሞ ልጅ እናቱን
ወይ አባቱን ወይ አያቱን ወይ አጎቱን አጥቷል። ያንን ስርዓት 150 ዓመት ሙሉ ስንታገል መተን አባታችን አያቶቻችን አክስቶቻችን አጎቶቻችን ዘርማንዘሮቻችን አጎቶቻችን ያክስቶቻችን ልጆች አተንበት ዛሬ እዚህ ደርሰን ያንን ስርዓት የሚዋጋልን የትግራይን ልጅ መስዋዕት የሚሆነውን የኦሮሞ ነፃ አውጪ ሰራዊት የኦቦ ልጅ መስዋዕት የሚሆነውን ከነዚህ ጎን ቁመን ስርዓቱን ማክሸምና ማውደቅ ሲገባን እናንተ ንፍጣሞች ከነዚህ ግሞች ምን አይነት ንፍጣም ናቸው? ንፍጥ እኮ ነው የሞላባችሁ እዚህ ውስጥ እኮ ንፍጥ እኮ በንፍጥ እናንተም ብሎ ፕሮፌሰር እናንተም ብሎ ፖለቲካ ሳይንቲስቶች አፈር ከድሜ ንፍጥ ነው እዚህ ፖለቲካ አይደለም የተማርከው ንፍጥ ያንተ ፖለቲካ ከገደል ይግባ እኔ አንተን እመራሃለሁ ንፍጥ ጭንቅላትህ እኔ አስተካክልልሃለሁ ዛሬ ላስተካክልልክ ትላንትና 40 ጊዜ እስር ቤት እንዴ የኦሮሞ ልጅ እኮ በአሁኑ ኦፒዲዮ ውስጥ ራሱ በአሁኑ የኦሮሞ ልጅ እኮ ያልታሰር በሚሊኒክ በደርግ ጊዜ ያልተገረፈ የኦሮሞ ልጅ አለ በሚሊኒክ ያልተገረፈ ኦሮሞ ልጅ አለ እንዴ በዚህ ስርዓት እንዳለ ያልተገረፈ የኦሮሞ ልጅ አለ ያልተገረፈ የደቡብ ልጅ አለ እኔ ምን አይነት ንፍጥ ጭንቅላት ይሄንን ስርዓት አውድመን ወይ አንድ ላይ ተፋቅረን ምንኖር ከሆነ ምንኖርበት መንገድ ወይ ሀገር ሆነን ተከፋፍለን ምንኖር ከሆነ ምንኖርበት መንገድ በስምምነት ማምጣት እዛች ሀገር ላይ ለአንዴና ለመጨረሻ ጊዜ ጥሩ ነገር ማምጣት ሲገባን ይሄን ስርዓት ለአንዴና ለመጨረሻ ጊዜ ቀብረነው ማምጣት ሲገባን ጭራሽ ይሄንን ስርዓት የምትዋጋልንን ነፍሷን የምትሰጠውን ሂዳ ከጎን ተሰልፈም ከዚህ በላይ ኃጢአት እንዴ? የለም ከዚህ በላይ ኃጢአት የለም። እኔ ሲጀምር እኔ ኢትዮጵያ ውስጥ ያለ ቄስ ኢትዮጵያ ውስጥ ከዛ ነው መጀመር ያለበት። ለዓለም አቀፍ ፍርድ ቤት መቅረብ ያለባቸው አንደኛ የኢትዮጵያ ውስጥ ያሉት ቄሶች ናቸው። መሳሪያ የኢትዮጵያ ቤተክርስቲያን ቤት ውስጥ እኮ በትገባ የመሳሪያ አይነት ነው የምታገኘው አባቴ እንደዚህ እንደ ጎኑ ለብሶ እኮ መሳሪያ ከስካቶ እኮ ነው የሚዞረው እኮ እነዚህ ሽማግሌ የምትለው ቄስ የምትለው በጠቅላላ አሁን ይው እነዚህ ባንዳዎች አሁን ቄሱ ኢትዮጵያ ተመታች አሁን ተመታች ወይኔ እግዚአብሔር ይፍረድባችሁ ኢትዮጵያ አሁን የተመታችው ኢትዮጵያ አሁን ተጎዳች አይደለ ወይኔ ሀገር ነው እንዴ ይሄ እውራ አይፈርድም እንዴ እነን ግን ምን ነው እንደዚህ አይነት ነገር ለናንተ ላይ እንዴት እኔም ብቻ እንዴት ሊገባኝ ይቻላል እንዴት እናንተን አልገባችሁም እናንተ ንፍጣሞች ንፍጣችሁ የሞላ አሁን ኢትዮጵያ ተነካች አይደለ እንደዛ ኦሮሞ ከድሮ ጀምሮ እንደዛ ሲቃጠል ኦሮሞን የጨፈጨፈ ያረደ ጡት የቆረጠ የሚሊኒክ ስርዓት ቀይ ሽብር ብሎ ሲገል ሲያርድ የነበረው የደርግ ስርዓት ጥቁር ባሪያ ተብሎ ሲሸጥ የነበረው በኃይለ ሥላሴ ጊዜ በምን ጊዜ የኃይለ ሥላሴ ስራ ይሄ ሁሉ ስርዓት ተረስቶ ገና መጀመሪያ ጊዜ ቄሮ ሙቶበት ደምቶበት አፈር በልቶ ልጆች መስዋዕት ሆኖበት ውጣ አንተ ከዚህ አይኒ ውጣ ሌባ ሙቶበት ለውጥ ይመጣል ብሎ ይሄንን በስባሳ አመጣ አይደለ አምጥቶ መጀመሪያ ሐውልት ነው የሚሊኒክ ሐውልት ነው የተሰራው ያ ማለት መጀመሪያ ድረስ የሚሊኒክ ሐውልት ሲሰራ ቤተ መንግስት ውስጥ ዳምስ የሚሊኒክ ስርዓት ይደገማል ማለት ነው የኦሮሞ ጠላትነት እንዳለ ነው የኦሮሞ ግድያ የኦሮሞ መጥፋት እንዳለ ነው ማለት እንደሆነ ጀዋር መሐመድ ምሁር የዩኒቨርሲቲ የፒኤችዲ ያለው የፖለቲካ ሳይንቲስት የዓለምን ፖለቲካ
ሳይንስ የተማረ ምሁር ጀዋር መሐመድ ያንን ሲናገር አጫሉ ሌጀንድ የኦሮሞ ሌጀንድ ዘፋኝ አጫሉ ሲናገር መጀመራ ተነቃብን ብሎ እስር ቤት ነው ልጆቻችንን ወስቶ የጎሮ ያስገቡት ከዛም በኋላ ወዲያውኑ ካውልቱ በኋላ ስርዓቱ ተጀመረ የኦሮሞ ጭፍጨፋ ይሄን ሁሉ ወደ ኋላ ሂዶ ማየት ያቃተው እንዴ ወደ ኋላ አይደለም እንጂ እየተደረገ ያለው ወደ ኋላ እሺ ተው እንዶ ወደ ኋላው ይቅር ወደ ኋላው እንደው ወደ ወያኔው ማንኒድ ወደ 27ቱ ማንኒድ ወደ ሚሊኒክም ማንኒድ ወደ ደርግም ማንኒድ ወደ ኃይለ ስላሴ ማንኒድ ወደ ማንንም ማንኒድ ነገር ግን አሁን ራሱ ኦሮሞ እንደዛ ስትቀጠቀጥ አንድ ቄሮ ወጥቶ ተቃውሞ ካሰማ ጥይት ወደ ላተኩስ ወደ ቀጥታ ወደ ፊቱ ተኩስ ተብሎ የኦሮሞ ልጅ ሲገደል የቆየ 2 አመት ሙሉ ያ ያልታየክ ኢትዮጵያዊ ዛሬ ግን አንተ በሰረከው መሬት የበላይነት በተሰማክ ባነሳው ድርድር ያዙኝ ልቀቁኝ ትላንት ስትገለኝ የነበረው ህዝብ እንዲነሳል ምትለምን ዛሬ የኢትዮጵያ ጦርነት ነው ምትለው እርስ በራሳችን የምንገዳደልበትን ጦርነት እኒኩ በጣም እኮ የሚገርም ነው በዚህ ጉዳይ በጣም እኮ ነው የሚገርም በጣም እኔ ግን ወይኔ ለናንተ ይብላኝ ጥቁር ነጭ ሲስተም ለምትሆኑት ጥቁር ነጭ አረንጓዴ ቢጫ ለምትሆኑት ይብላኝ ለናንተ ሂሽ ቆሻሻ ነፍጣሞች ንፍጥ ጭንቅላት ያላችሁ ትላ እኔኩ በጣም ዛሬ ኢትዮጵያዊ ተነስ ለትግራይ እንዴ ኢትዮጵያዊ ተነስ ኦሮሞ ሲገደል ኢትዮጵያ አይደለንም ኦሮሞ ሲንቆሽሽ ሲሰደብ ኢትዮጵያ አይደለም የትግራይ ህዝብ ሲቀጠቀጥ ሲደፈር ሲሰደድ ኢትዮጵያ አይደለም ብሻንጉል ሲገደል ኢትዮጵያ አይደለም ወሎ ከሚሴ ሲታረድ ኢትዮጵያ አይደለም የወሎ ከሚሴ ኦሮሞን ከአምቡላንስ ሊያወርዶ ሲየቀጠቀቀሞ ደክ ሆስፒታል ሊሄድ ያለውን የወሎ ኦሮሞን አውጥቶ አምቡላንስ ውስጥ አውጥተው ሲቀጠቅጡት ጋላ ያሉ ኢትዮጵያ የለችም የዛኔ አይደለ ኢትዮጵያ እናቃታለን እንዴ ኢትዮጵያን የዛኔ ኖ ፍቅር አንድነት የዛኔ አልነበረም የዛኔ አንድነት ፍቅሩ የለም this is what I'm saying እነዚህ ቻንስ ካገኙ መንገድ ካገኙ ለማናችሁም አይተኙም ደደቦች ለራስ ታገል ኦሮሞ ነፃ አልወጣችም 150 አመት ሙሉ ተገስታለች ኦሮሞ ታርዳለች ኦሮሞ ተወክታለች ኦሮሞ ተንቆላሽፈታለች ኦሮሞ የኦሮሞ ልጅ በእስር ቤት ውስጥ እየበሰበሰ ነው እየሞተ ነው እየታመመ ነው በጫካ ውስጥ የኦሮሞ ልጅ የጥይት መሳሪያ ሰለባ የሆነ ነው ይሄ ሁሉ ሲደረግ ኦሮሞ ኢትዮጵያ አይደለንም እስከ ዛሬ ድረስ 150 አመት ሙሉ እንደዚህ ያደረገ እዚያ ደረሰህን ኦፒዲዮን አምነክ አብይን አምነክ የሚሊኒክ ድቃላን አምነክ ለውጥ የትግራይ ጦርነት እኮ ብዙዎቻችንን አትርፎናል እናንተ ትግራይ እኮ ለራሷ ብቻ አይደለም የታገለችው እኮ እናቴ ትሙትን የትግራይ ጦርነት እኮ ብዙዎችን ማን ንፍጣ ብዙዎቹን ቂጥ አድኗል ልንገርሽ እንግዲህ የትግራይ ጦርነት መቆየት
የትግራይ ትግልን መቆየት ጥርስ ነክሶ መግፋት ማድከም እነሱን አዳሜ ያልተዘጋጀሽ ያልተደራጀሽን ሁሉ አትርፎሻል ተርፈሻል ምክንያቱም አላማው ትግራይ እንደ ኦሮሞ እንደ ደቡብ ከዛን ጥቁር ባሪያ ጥቁር ነጭ ባሪያ የተባልሽ መገዛት ነበር ፕሮግራሙ ፕላኑ ብታውቂበት ማን ይንገራችሁ ሁሉም ወዳም ነው ማን ይንገራችሁ ሁሉም ወዳም ነው ግን አምናት ወዳም ለሐቅ የቆምኩኝ ምርጥ የኦሮሞ ልጅ ሚሰማኝ ለኡነት የቆምኩ ጠላቴን ድብና አርጌ የማቅ የጀግና ዘር የጀግና ልጅ ነኝ እነግራችኋለሁ ፕሮፌሰር ሞና አስፈልገኝም ይሄንን ለመንገር ፕሮፌሰሩ ማን ይብላለት ገንዘብ ለምን በዚህ በኩል ጨመር ሲል ይለወጣል በዚህ በኩል በዚህ ሲቀንስበት ጨመር ያለው ሲመጣ ይለወጣል ማታ የኦሮሞ ፖለቲከኞችማ ማታ ኦፒዲዮ ናቸው ቀን ኦነግ ናቸው ሲከፋ ኦነግ ስትገደል ኦነግ ስትሞት ወቦ ስትገደል ወቦ ስትደፈር ኦነግ ሁለት ሶስት እስረኞች እንትን እኮ ነው አይጥል ላይክ እንትን ልበላችሁ ምንድነው አሁን ለምሳሌ የሆነ በጣም የሚጣፍጥ ምግብ እየተሰራ ነው ነገር ግን ያ ሙሉ የሚጣፍጠው ምግብ ትይዝና ከላለ ትንሽ ታስቀምሷለህ ክልፍ እንዲል ምግቡ ይጣፍጣል ብለ ዘለን እንድትገባበት that's the kind of drama ደሞ የጀመሩት ሞኛ አይደለንም ለከየሆነ ነገር ሲከብዳቸው የሆነች ትንሽ ነገር ለቀቅ ያረጋሉ አውቀው ለቀቅ ያረጋሉ ትንሽ ነገር ያንን ታይና ብለ ስትት ትበላለ ምንድነው እንደዚህ አይነት ሞኝነት በጣም እኮ ነው የሚገርመው እኮ በጣም ታግሎ ይቅርብኝ ባፍጫዬ ውጣ ብለህ ታግለክ አፈር ከደሜ ብለህ በልተክ ጥቅር ይበልብኝ ብለክ እኮ ሙሉ ለሙሉ አቴንሽንን ወደ ትግልና ወደ ነፃነት አርገ መውጣት ነው የሚገባህ በዚህ በጥሩ ሰዓት እንጂ አዳሜ ጭራሽ ከጠላት ጋር አብረታ አበባዮሽ ጨፍርልኛለ አረበስማ ወደፈስ ቅዱስ አዶ አምላክ አሜን this is very embarrassing to be honest I swear to God I can't even explain it right now I don't even have word for this እግዚአብሔር ምስክሬ እዲ በዚህ በኩል የኦሮሞ ልጅ ያልቃል በዚህ በኩል የኦሮሞ ልጅ ያልቃል በዛ በኩል የቤንሻንጉል ያልቅ በዚህ በኩል የትግራይ ያልቃል የዛኔ ኢትዮጵያ የምትባል ነገር ማንም ማያውቅም ማንም አባቴ ሰው ግን ይረግፋል ጀለሴ ጭፈራ ቤት ነበር ሲከፈት የነበረው አባቴ ጭፈራ ቤት ነበር ሲዞር የነበረው እንዴ ኢትዮጵያ ለዘላለም ትኑር ነበር እኮ ሲባል የነበረው ትግራይ ስትሞት ኦሮሞ ሲሞት ቤንሻንጉል ሲሞት እኮ ኢትዮጵያ ለዘላለም ትኑር እኮ ነበር ሲባል የነበረው አሁን ግን ኢትዮጵያ ተጎዳች ተጎዳች እንደ ኢትዮጵያ ኧረ በእናታችሁ ምን ነው ለምን ተጎዳች ምን ነው ኦሮሞ ሲሞት ቤንሻንጉል ሲሞት ትግራይ ስትሞት ምን ነው ለምን አልተጎዳችም ኦሮሞ ኢትዮጵያ ልጠይቃችሁ ለምን አልተጎዳችም አጫሉ ሲሞት ለምን አልተጎዳችም ኢትዮጵያ ተዘፈነላት እንጂ አጫሉ ሞቷል ጀዋር ይደገማል ተብሎ አባቴ የዛኔ ኦሮሞ እንደዛ ሲሞት
የሚሊኒክ ታሪክ ይደገማል። ትግራይ እንጨርሳት እንጂ ሌላው ገብስ ነው የተባለው እንጂ ኢትዮጵያ ተጎዳች አልተባለ። አሁን ኢትዮጵያ ተጎዳች ነው። ይግባሽ አዳሜ ይሄ ንፍጥ ጭቅላትሽን በአልኮል ምናምን አጽሉት፣ በበረኪና ምናምን አጽሉት። እሺ አጽሉት። ደግሞ አንዳንዶቻችሁ ከዓላማችሁን ያዙ። ሙቱበት። አንድ ዓላማ ይዘክ ሙትበት ባመንክበት ነገር፣ ሙትበት ባመንክበት ነገር፣ ታገልበት ባመንክበት ነገር፣ ጩህበት ባመንክበት ነገር፣ ታምምበት ባመንክበት ነገር፣ ሙት መሞት ካለብህ ባመንክበት ነገር። እንደዚህ አትበሉ። ምረጡ። እኛንም ኮንፊውዝድ አታድርጉን። ከእንቅልፋችን ስንነሳት እንደዚህ ተለውጣችሁ አታስደንግጡን። ስለዚህ እኔ I swear to God ትግራይን ለመዋጋት ከአብይ ጋራ ለአብይ ስልጣን ተብሎ ለሚሊኒክ ስርዓት ለደርግ ስርዓትን ለማቆየት ተብሎ ነገ የኛ መሬትም የሚወሰድበትን መንገድ ለማመቻቸት ልጆቻችን በእስር ቤት በስብሶ የሚቀሩበትን መንገድ ለማመቻቸት ኦሮሞ እንድትጨፈጨፍ ለማድረግ ለማመቻቸት ሄደ የምትዋጋ እግዚአብሔር ከሰማይ እንደ እሳት ነገር ይጣልብህ። በቃ I will pray to God አንድ ብሔረሰብ ትግራይን ለመዋጋት የምትሄድ እሳት ይጣልብህ ከሰማይ እሳት እንደዚህ ነበልባሉ። anyway አሁንም እየደፋብህ ነው። እንደዚህ እየደፋብህ ነው። አሁንስ መሽቀራ ገና ሳደርስ ነው መኪናው ግልብጥ። ገና ሳደርስ ድፍት ይድፋችሁ። ድፍት ያላችሁ ነው። አረመኔዎች ተንኮል ለመስራት የሚሄድ ጥይት ይዞ ንጹሃንን ለመግደል የሚሄድ ድፍት ሲል እንዴት ደስ እንደሚለኝ ብታዩ። ውስኪ ጥሬውን የሆነ ነገር እንደዚህ ባረግ ድረስ ደስታዬ ነው። የአብይን ስልጣን ለማቆየት ብለክ የሚሊኒክን የደርግን ስርዓት ለማቆየት ብለህ የኦሮሞን ጭፍጨፋ ልጆቻችንን በእስር ቤት ያሉ ፖለቲከኞቻችንን እስር ቤት ውስጥ ለማሻገት ለማስገደል ብለክ ኃይል ለመሆን ብለክ የምትሄድ ይድፋክ አምላኬ እግዚአብሔር። እናቴ ትሙት። ስለዚህ እንደውም እንዲሁ የትግራይን ህዝብ አይዞ ማለት ራሱ እኮ ትልቅ ነገር እኮ ነው። በአሁኑ ሰዓት ከስንት ጉድ ውስጥ እኮ እነዚህ በብግዲ ኃጢአት ውስጥ አትግቡ። እኔ ከዚህ በላይ በህይወታችሁ ከዚህ በላይ ሌላ ኃጢአት እንደማይኖር እርግጠኛ ነኝ። ከዚህ በላይ ኃጢአት አይኖርም። መብርሃንን እንጂ የትግራይ ትግል ኢትዮጵያን እኮ ነው ያዳናት። ብሔረሰብን እናቴ ትሙት ብሔረሰብን እኮ ነው ያዳናት። 6 ዱና አይደለ እዛች ሀገር ላይ ገባው። ከ6 እኮ 3ቱ ለኦሮሞ 2 ለትግራይ ነበር እኮ ግን 6ቱም ትግራይ ላይ አለቀ እንጂ ዳንን። መጀመሪያ ወለጋ ላይ 6 ነው አይደለ? ኖ 6 ነበረ። 6 ነው 7 አንደኛዋ ወለጋ ላይ አለፋለች ዘሬን በልቶ አልተቻለም። ቆይሽ ዋና ወደዛ እንሂድ። 6ቷ ላይ 3ቷን የትግራይ ህፃናት
ንጹሃን ምስኪን መስዋዕት የሆኑበት ሶስቱ ሁለቷ ለዚህ ነበር ስድስቱ ማለፈበት እዛው ትግራይ ላይ ስድስቱ ትግራይ ላይ ስድስቱ እንጂ ሶስቱ ትግራይ ሁለቷ ኦሮሞ ላይ ሶስቱ ኦሮሞ ላይ ሁለቷ ትግራይ ላይ ነበር የታሰበው ስድስቱም ትግራይ ላይ ነው ያረፈው እነዚህ ሰዎች ለሁላችንም ነው መስዋዕት የሆኑት የነሱ ጥንካሬ እኛንም አትርፎናል I swear to God ደቡብን አትርፏል የኦሮሞ ትግል እንዲጠነክር እንዲሄድ አድርጎታል የደቡብ ህዝብ አግበክ ጭራሽ መከላከያ አስገብተ ሂደ ትግራይን እንድትገለው መንገድ ሰጥቶካል እንጂ ተሰብስቦ ያ መጥቶ ቢደፋክ ኖሮ አትንቀለቀለም አይቆላህም ነበር አፈ ቁጭትል ነበር የትግራይ ልጅ ለትግራይዊነት ብቻ አይደለም መስዋዕት የሆነው ለሁላችንም ነው ዛሬ መስዋዕት የሆኑት እነዚህ ሰዎች I swear to God I swear to God ፖለቲካ ዋቂዎች ነን ይላሉ ደሞ እንጂ ገብተው በየሚዲያ የሚለፈልፉት እንዶ ስኳር ሚል እንኳን ወሬ አያወሩ ብሎት ቺቺያሙላ የናንተ ፖለቲካኝነት እኔ ጥቅር ይበልብኝ ለማንኛውም የትግራይ ልጆች በርቱ እግዚአብሔር መብራን ድንግል ማርያም አላህ ከናንተ ጋር ይሁን አይዟችሁ በርቱ ሁሌም ከጎናችሁ ነኝ ድምጻችሁ ነኝ እግዚአብሔር ይጠብቃችሁ ብዙ ነገር አልፋችኋል ይቺን ቅማል መታከል ትግል ማለፍ አቅታችሁ ማለፍ ሽጥ ቤትን ሽጥ የትግራይ ልጅ መኪናን ሽጥ ቀጥልበት ቀጥልበት ያየው ነው የሚታገሉት እኮ የትግራይ 18 13 14 አመት 16 አመት ልጆች ናቸው እንደዚህ አፈር ከዲሜ አርጎም ያበሉክ ቂጣችሁን ሚሉት ጀግኖች በርቱ ከነሲ ጀዳም የኦሮሞ ፖለ ወይ ሀረንዱበት ዋይ ኦሮሞ በኦሮምኛዬ በቋንቋዬ ከኦሮሞ ህዝብ ጋራ ደግሞ አወራለሁ ነገ ከህዝቤ ጋራ ውይይት አለኝ ተለቅ ያለ ውይይት አለኝ የኦሮሞ ልጅ ጋራ በቋንቋዬ እንደፈለኩኝ የሆንኩኝ ከሀገሬ ህዝብ ጋር አወራለሁ በመንተዋወቅበት በቋንቋችን እና እስከ ዛሬ ድረስ የኦሮሞ ጥያቄ ሳይመለስ የኦሮሞን መሬት የኔ ነው ብሎ ግዛቱን ይዞት የኦሮሞ ልጅ ሲጨርስ የነበረ ኦሮሞን ልጅ ሲያስር የነበረ ኦሮሞ ልጅ ሲገል የነበረ ባንዳም ባገነን ስርዓት ጎን የምትቆም የኦሮሞ ልጅ ተሰልፈይደ የምትዋጋ የኦሮሞ ልጅ ካለክ ኦሮሞ አይደለም ካለ ወቁ የትግራይ ልጆች he is not ኦሮሞ ይሄንን ወቁ የትግራይ ልጅ ይሄንን ወቁ መቼም ታቁታላችሁ ልባችሁ ውስጣችሁ ያቃል ኦሮሞ እስከ ዛሬ ጥያቄው አልተመለሰም መሬቱ አልተመለሰም የኦሮሞ ልጅ እስር ቤት ውስጥ ነው ያለው እንዳለ የኦሮሞ ምሁር የኦሮሞ
ሆዳም ከርሳም ተገዢ ሌባ አጭበርባሪ ትላንት ኦሮሞን ሲገል የነበረ ነው። አይሆነንም አይጠቅመንም ካገኘሹ እንደ ልብሽ አርገሽ ተጠቀሚበት finished እንደፈለክሽ ማድረግ መብታለሽ ከመጣ ከፈለሽ ቀቀለሽ ቢዩ እንደፈለክሽ አድርጊው እንደፈለክሽ እንደተመቸሽ ትግራይ ምክንያቱም እኛንም ስበላን ነበር ትላንትና ሲያስበላን ነበር ትላንትና ያ ዛሬም እየበላን ነው ገዋናት ባያስከሳ ሀደራው ገዋናት በስባሳ ኦኬ እንዳልኳችሁ የትግራይ የኦሮሞ ልጅ የኦሮሞ ቄሮ የኦሮሞ ምሁር የኦሮሞ ታጋይ የኦሮሞ ፕሮፌሰር የኦሮሞ ዶክተር የኦሮሞ ፕራይም ሚኒስተር የኦሮሞ ፕሬዝዳንት የኦሮሞ መከላከያ መስራ የኦሮሞ ኤቭሪቲንግ የኦሮሞ ሚመራ የኦሮሞ ኤቭሪቲንግ የኦሮሞ ልጅ የኦሮሞ ጀግና የኦሮሞ ኤቭሪቲንግ እስር ቤት ውስጥና ጫካ ውስጥ ነው የተቀረው ደግሞ በየቦታው ቆሞ እየታገለ ነው ኦሮሞ ነፃ አልወጣችም ጥያቄዋ ስላልተመለሰላት ትግል ላይ ነው ሌላው አጭበርባሪ ሆዳም ባንዳ ነው ትግራይ ለኛም ስለማይተርፉልን እንዳታተርፊያቸው እግዚአብሔር ይስጥልን መልሱ ተመልሷል የትግራይ ልጆች ተሳስታችሁ የኦሮሞ ልጅ ተሳስታ የትግራይ ልጅ የኦሮሞ ልጅ መጥቶ ተዋጋን ምናምን እንዳትሉ ተሳስታችሁ እንዳትሉ አድርሱልኝ ተጋሩዬ የምታቁኝ ተጋሩዬ አድርሱልኝ ይሄንን አድርሱልኝ ለተጋሩ ልጆች አድርሱልኝ ለዓለም አቀፍ አብይ አህመድ ሲጀመር ኦሮሞን አይወክልም ብሎ አብይ አህመድ ኦሮሞን አይወክልም ብሎ መጀመሪያ ወጥቶ ያለቀው የኦሮሞ ልጅ ነው ትግራይም ሳትነሳ ደቡብም ሳትነሳ ማንንም ሰው ሳይነሳ ሌላው እንኳን ሲያሽቋልጥ ምን ሲል ግማሹ ኖ ብሎ እስር ቤት ውስጥ ጃልመሮ ኖ ብሎ ትግሉን በአራት በአምስት ልጆች የጃልመሮ የኦሮሞ ጀግና የኦሮሞ አንበሳ የኦሮሞ ኤቭሪቲንግ ከሰማይ እግዚአብሔር መርጦ የሰጠን የኦሮሞ ታጋይ ጀግና ልጅ ኖ ኦሮሞዬ ነፃ አልወጣችም ኦሮሞዬን ሊበላ ነው የመጣ ብሎ መጀመሪያ የተቃወመው አብይ አህመድን እሱ ነው እነ ጀዋር እነ በቀለ ገርባ ሁሉ ነለማ ሁሉ እንኳን በዛን ሰዓት አምነውት እንትን ሲሉ ጃልመሮ ግን ነው ኔቨር አልቀበለውም እሱ የኦሮሞ ብቻ ሳይሆን እንዳለ የያንዳንዱ ብሔረሰብ ጠላት ነው የኦሮሞ ደግሞ አንደኛ ጠላት ነው ሊገለን ኦሮሞ ሊያጠፋ እንጂ ኦሮሞ ሊያለም አይደለም የመጣው እኔ ግን እቀጥላለሁ ትግሌን ኦሮሞ ነፃ ወጣች ካለች መሬቷንና እንስሳዋንና ጫካዋን ነፃ ወጣለሁ ብሎ ትግሉን የቀጠለ ጃልመሮ ድሪባ ይባላል የኦሮሞ ጀግና ስለዚህ እያንዳንዱ የኦሮሞ ታጋይ እያንዳንዱ እዛ ከሱ ጋር ነው ያለው ሌላው እስር ቤት ነው ያለው ይሄንን ደግሞ የምታውቁት ነገር ነው ስለዚህ አብይ ኦሮሞን አይወክልም ኦፒዲዮ ኦሮሞን አይወክልም ይታወቅልን ዓለም ይወቅልን ኤቭሪባዲ ይወቅልን ኦሮሞን ቢወክል ኖሮ ኦሮሞ ትላንትና ወጥቶ ከማናችሁም በፊት የጥይት ሰለባ ባልሆነ ኖሮ ባላለቀ ኖሮ ይታወቅልን ይሄ ይታወቅልን እግዚአብሔር በእግዚአብሔር ስም ጠይቃት ይታወቅልን ይሄ ይታወቅልን ትላንትና አማኑኤልን የገደለው የኦሮሞ ባንዳ የአማራ ፋኖ ነው የሚኒሊክ አስተዳደር የደርግ አስተዳደር የኦፒዲዮ ጥንብ አስተዳደር ነው አጫሉን የበላብን ልጆቻችን ስለዚህ ይታወቅልን ከኦሮሞ በላይ መስዋዕት የሆነ የለም ለዚህ ትግል ከዛን ትግራይ ይሄንን እናቃለን ስለዚህ ይሄ ደግሞ ይታወቅልኝ ስፔሻሊ የትግራይ ልጆች ይወቁት ይሄንን ነገር ግን
ነገር ግን ማን ኦሮሞን ወክላለሁ ብላ የመጣች ኦሮሞን አትወክልም። ትግራይ ጀግና ነች፣ የጀግና ዘር ምን እጅ እስከሚያነሱ እንዳትጠብቂ። ይሄ ምክሬ ነው። እጅ እስከሚያነሱ ራሱ እንዳትጠብቂ። እጅ እስከሚያነሱ ራሱ እንዳትጠብቂ። ስለዚህ ኦሮሞ ጥያቄ አልተመለሰም። ኦሮሞ መሬቷ አልተመለሰም። የኦሮሞ ስቃይ የኦሮሞ ጀስቲስ አልተገኘም። ልጆቻችን እንዳለ እስር ቤት ያሉት ራሱ አልተፈቱም። ከሺ በላይ ነው ያሉት እስር ቤት ውስጥ እየማቀቁብን ነው። ይሄ ሁሉ ጥያቄያችን ራሱ ሳይመለስ ነፃ ሳንወጣ ራሳችን ስቃይ ውስጥ ትግል ውስጥ በጥይት መሃል ነው ያለነው። ትግራይ ታውቂያለሽ። ስለዚህ ኦሮሞ አይደለም የሚዋጋሽን ታውቂያለሽ። ካንቺ በላይ መናገር አላቅም። you know it የምታውቁት ታውቃላችሁ። ስለዚህ አንዳንድ የማታውቁ የትግራይ ልጆች ካላችሁ እንድታውቁ ነው እህቶቼ ወንድሞቼ፣ ይሄንን ወቁልኝ። እግዚአብሔር ይስጥልን። አመሰግናለሁ። እሱ ነው። ሁለተኛ ነገር የኤርትራ ሁላችሁንም መናገር አንዳንድ የኤርትራ ልጆች አላችሁ። ግን ልንገራችሁ ስለ ኦሮሞ መጥፎ ነገር ለመናገር አይደለም። ከማንም ከሚሊኒክ ዲቃላ ጋር ቂጥ ለቂጥ ገጥመሽ ትላንት ቀይ ባህር ጥቁር ባህር ውስጥ እየገባሽ በሊቢያ በምን ስትሞቺ ስትደቂ ስትታረጂ የነበረው በኢሳያስ ምክንያት ዛሬ ትላንትና የልብ ተሰምቶሽ ኢትዮጵያ ገብተሽ ኦሮሞን ለመናገር የኦሮሞን መጥፎ ለመናገር የበቃሽ ኤርትራዊ ልክሽን ልንገርሽ። ዱቄታሞች ልንገራችሁ፣ ዱቄታሞች ማለት ነው። እንትን ራሱ የላችሁም ሌቭል ራሱ እንደዚህ ኦሮሞ እኮ እንደዚህ ሆኖ እናንተ እኮ እንደዚህ ጠባብ ናችሁ። እንዳትሞክሩት ራሱ እንጂ እንዳትሞክሩት ኦሮሞን ለመናገር እንዳትሞክሩት። እንዳልሰማሽ አንዳንድ የኤርትራ ልጆች ተነጋገሩ። እንዳልሰማችሁ በያገሩ ወረቀት እንኳን የለሽም። ወረቀትሽን አስተካክለሽ ለመኖር ሞክሪ። ወይ አገር ኑሮሽ ወደ አገርሽ አትመለሽ። አባትሽን ኢሳያስን ታውቂያለሽ። እሱም ነገ አፈር ከድሜ ይበላታል። ወይ አገር ኑሮሽ አገርሽ አትመለሽ። የት እንኳን እንደምትኖር የት በልተሽ ምን ጠጥተሽ መኖር የማት እዛ የሚሰቃየው እህትና ወንድምሽን እንኳን ምን ማድረግ ነው? በያገሩ ወረቀት እንኳን በስነ ስርዓት የሌላችሁ በአብዛኛው አቃችኋለሁ። ስለዚህ ስለ ኦሮሞ ክፉ እነዚህ ሚኒ ዲቃላ ጋር ቂጥ ገጥመ ስለ ኦሮሞ ክፉ ብታወራና አንዳንድ የኤርትራ ልጅ ብሰማክ ውርድ ከራስ አባታችሁ ነው ዛሬ ኢትዮጵያን እንደዚህ መላቂቷን ያጠፋው። መላቂቷን የናንተ ወንድምና እህቶች ናቸው ገብተው ሳያገባቸው ገብተው የኢትዮጵያን ልጅ ሲጨፈጭፉ ሲያባሉ ለዚህ ደረጃ ያበቁን አንድሽ አፍሽን ስትከፍቺ ልስማሽ። አንድሽ ፉከራ አይደለም። እኔ እንደ ሚሊኒክ ልጅ ፉከራ አይደለም፣ ማስጠንቀቂያ ነው። አንድ እሱ ነው እና እንከባበር ነው አሉ። በጣም ጥሩ የኤርትራ ልጆች አሉ፣ ንፍጥ ጭንቅላት የሌላቸው
አሉ በጣም ጥሩ የኤርትራ ልጆች ንፍጥ ጭንቅላት የሌላቸው ምሁራኖች የሰው ዘሮች የእናት ወድ ይወልዳል ሁለት ይወልዳል ነው የሚባለው የእናት ወድ ዥንጉርጉር ነው ይባላል አሉ ጥሩ የኤርትራ ልጆች ለዛም ነው ኤርትራ ብዬ ሙሉ ለሙሉ አርጌ ያላወራሁት አንዳንድ ብዬ ያወራሁት ጥሩ ኤርትራ ልጆችን የማቃቸው ስላሉ ማለት ነው ጥሩ አይምሮ ያላቸው ስለዚህ አንዳንድ ንፍጥ ጭንቅላት ያለሽ ተከበሪ ምትለቀሚ ስለሆንሽ ተከበሪ ነው ይሄን ነው ስለዚህ በእውነት በዚህ ሰዓት የትግራይ ህዝብ የጤኛን ትልቁን ጠላታችንን ትልቁን አረመኔ ስርዓትን እየተዋጋልን ያለ ዘር ነው ጀግና ሲገባ ከነሱ ጎን መቆም ቢቻልን ድምጽ ራሱ መሆን የሚገባን ሰዎች ተሰልፈን ግን ትግራይን መሳሪያ አንስተን ትግራይን ለመግደል ከሄዳችሁ ወይም ምላሳችሁን ከከፈታችሁ I swear ከላይ እሳት መሞታችሁ አይቀርም እሳት ላይ ራሱ ያለው እሳት የሚጠብቃችሁ ከእግዚአብሔር ፍርድ ከሰማይም ከምድር ነው ይሄን ነው ብላችሁ የትግራይ ልጆች በርቱ ያንን ሁሉ ማአት አልፋችሁታል አይደለም እቺን ተንከሲስ ይቀርና የአብይ መከላከያ ምናም ብላ እንድምትሽቆለቆጥ እንትኑና የቀረች ያ ባሁኑ ሰዓት እኮ አብይ እኮ መከላከያ አለኝ መሳሪያ አለኝ ብሎ እኮ የሚፎግረው እኮ እንትን እኮ ነው ድንችና ስኩር የቀረች አለች የሆነች ተልከሰከሰች ነገር እሷን ይዞ ነው የሚፎክረው እሷን ይዛ ከምትፎክር ድመት ማህይም ጋራ ማለት ነው ያ እንደሆነ ባጫ ደበሌ እንደሆነ ይቀመቅማል ቀኑ ለሊቱ ሙሉ ሲቀመቅም ነው የሚውለው በለጬ ሲቀመቅም ይውልና በለጬ ደግሞ ብልጭ ነው የሚያረግበት በለጬውን ሲቀመቅም ስለሚውል ማለት ነው ጧት ላይ ለሊቱ ሙሉና እየቃመ የሚውለው ሲያወራ እኮ ራሱ እያለ ነው የሚያወራው እንዴ የሱሰኛ የድራግ ፊት ድርቅ ያለ ድርወዝ እንኳን የለውም ድርቅ ያለ ስለዚህ ሲጀመር እሱ ደግሞ መማረክ የለመደ ነው ብዙ ጊዜ በውትድርና ውስጥም ስለነበረ ብዙ ቦታ ያሽቋለጠ የደርግ ጢቃላ ሆኖ for long time ሲሰራ ነበር የደርግ ጢቃላ ሆኖ ኦሮሞን for long time ሲያስጨርስ ስለነበረ የደርግ ጢቃላ ሆኖ ኦሮሞን for long time ሲያስጨርስ ስለነበረ አሁን ደግሞ ያ ስራ ተደግሞለት ገብቶ የኦሮሞን ልጅ እየጨረሰ ነው እንዲሁም ሌላ በየር ብሔረሰቦችን እየጨረሰ ነው ስለዚህ አይሰማውም for long time እጅ ሲሰጥ ሲማረክ ምናም ብዙ ነገር ስለደረስ ስቃይ ውስጥ ስለነበረ በድራግና በመቀምቀም ምናምን ናሉ ስለዞረበት ምክንያቱም አብይ አህመድን እሺ ብሎ ስርዓት ምሁር ጀግና እሺ ብሎ ያንን ስርዓት እንደማይቀበልበት ስለሚያቅ ነው ጀዝባ ወስዶ እንኳን እግዚአብሔር ጎበዝ አብይ በዚህ እኮ ነው በጣም አብይ ወንድ በዚህ I'm so happy የለማ ሌላም እሺ ሚሎም የለማ እሺ ሚሎም እንደዚህ አይነቱ ቦዘኔ ከጫት መሃል እኮ ነው አንስቶ እኮ ይዞ የመጣው ከጫት መሃል እየቃመ እኮ ነው ከጫት መሃል እኮ ነው የጠራው ና በልተነስና እንደዚህ አድርግ ኦኬ ስለዚህ እንደዚህ አይነት ሰው ስለሆነ to be honest I don't even see የሚያወራው በውሸት በምርቃና በድራግ የተጨባላለቀ ነገር ስለሆነ ምንም አይመስለኝም ስለዚህ እንኳንም አብይ እሱን መረጠው ምክንያቱም because እያየን ነው ስራውን አብዛኛው የተማረከና እየጠፋ ያለ ነው የሰው ነፍስ ግን ያሳዝናል በሱ ምክንያት እሱ ግን አገባውም እሱ ይቀምቅም ይጠጣ ይብላ ዳሴት እሱን ነው የሚፈልገው because በልቼ ጠጥቼ ቀምቅሜ ድራጌን ምናምን ወስጄ በቃ already ብዙ ስቃይ ስላየው በዚቹ ታታታታ አርጌ እንደዚህ ያደረኩኝ ኖራለሁ ወይ ሞታለሁ ነው በቃ
አይኖርም ደግሞ ይሄን ነው ብላችሁ ድል ለጭቁኑ ለትግራይ ህዝብ ከጸሎቴ ጋር እመኝለታለሁ ድል ለኦሮሞ ነፃ አውጪ ሰራዊት ለወቦ ከጸሎቴና ከእግዚአብሔር ጋር እመኛለሁ ኦሮሞ ነፃነትና የትግራይ ነፃነት የቤንሻንጉልን እያንዳንዱ የጭቁኑ ነፃነትና ሰላምነትን እየተመኘውኝ ከጸሎቴ ጋራ ከልቤ የወደድኳችሁ ያመሰገንኳችሁ ከነጎዲያ ወይም ነገ ከቤተሰቦቼ ከደሞቼ ከኦሮሞ ልጆች ጋራ ማውራው ነገር አለ ነገ እንገናኛለን ይያልኩኝ ትግራይ አዴ ማዕራይ ሁሉ ጊዜ አናይ ከጎንህ ነኝ ስለዚህ ድል አድርገሽ አሁንም እንደምታሳይኝ